ሰላም ተማሪዎች እንዴት ናችሁ? ሳሙኤል ነኝ ከቢኤም ቨርቹዋል አካዳሚ። የዛሬው ርዕሳችን ደግሞ ስለ ማግኔት እና ማግኔቲክ ፊልድ እናያለን። ሶ ዋት ኢዝ ማግኔት? ማግኔት ምንድን ነው? ማግኔት ማለት ማግኔቲክ ፊልድን ፕሮዲስ የሚያደርግ ኦብጀክት ነው። ይሄ ኦብጀክት ማግኔቲክ ፊልድን ፕሮዲስ ያደርጋል። በዚህ ማግኔቲክ ፊልድ ውስጥ ማግኔቲክ የሆኑ ማቴሪያሎች በሚቀመጡበት ጊዜ ምን ያደርጋቸዋል ማለት ነው? አትራክት ያደርጋቸዋል። ሌላ ማግኔት ደግሞ ካስቀመጥን ዲፔንዲንግ ኦን ዘ ፖላሪቲ ሪፔል ወይም አትራክት ያደርገዋል ማለት ነው። እነዚህ ማግኔቶች ስፔሻል የሆኑ ሪጅኖች አሏቸው፣ ፖል የምንላቸው ማለት ነው። ፖል የምንላቸው የማግኔቱ ከፍተኛ የሆነ ማግኔቲክ ፊልድ ፕሮዲስ የሚደረግባቸው ሪጅኖች ናቸው ማግኔቲክ ፖል የምንላቸው። ኔምሊ ሁለት አይነት ፖል ነው ያሉን፣ ኖርዝ እና ሳውዝ ፖል የምንላቸው ማለት ነው። ኖርዝ ፖል እና ሳውዝ ፖል ሁል ጊዜ አንድ ላይ ነው የሚመጡት። they are not separable ማለት ነው። አንድን ማግኔት የፈለገ ብትቆራርጡት ኖርዝ እና ሳውዙን መለየት አትችሉም፣ ሴፓሬት ማድረግ አትችሉም። ሁል ጊዜ they come in pair ማለት ነው፣ አንድ ላይ ነው የሚመጡት። እንደገና ሁለት ተመሳሳይ ፖሎች ሪፔል ይደራረጋሉ። ተመሳሳይ ያልሆኑ ኦፖዚት የሆኑ ፖሎች ደግሞ አትራክት ይደራረጋሉ ማለት ነው። ሌላው ለምሳሌ ወደ ኤሌክትሪክ ፊልድ ስንመጣ ኤሌክትሪክ ቻርጆችን አይሶሌት ማድረግ እንችላለን። ያ ማለት ፖዚቲቭ ቻርጅን ለብቻው ማግኘት እንችላለን፣ ኔጌቲቭ ቻርጅን ለብቻው ማግኘት እንችላለን። በዚህ ምክንያት ኤሌክትሪክ ፊልድ ምን አለው ማለት ነው? ኤሌክትሪክ ዳይፖል እና ኤሌክትሪክ ሞኖፖሎች አሉት ማለት ነው። ኤሌክትሪክ ዳይፖል ስንል ፖዚቲቭና ኔጌቲቮቹ አንድ ላይ ሲመጡ ነው። ኤሌክትሪክ ሞኖፖል ደግሞ ማለት ፖዚቲቭ ለብቻ ወይም ኔጌቲቭ ለብቻ በሚገኝበት ጊዜ ያንን ኤሌክትሪክ ሞኖፖል እንለዋለን። ወደ ማግኔቶች ግን ስንመጣ ማግኔቲክ ሞኖፖል የሚባል ነገር የለም። ምክንያቱም ኖርዝ ፖልን ለብቻ ሳውዝ ፖልን ለብቻ ማግኘት ስለማትችሉ ማለት ነው። ኦልዌይስ ዳይፖል ነው፣ ማግኔቲክ ዳይፖል ነው የሚኖረው። ሌላው ማግኔቶች ማለት ማግኔቲክ ፊልድ ፕሮዲስ የሚያደርጉ ናቸው ብለናል። ስንት አይነት ማግኔት ያለ ይመስላችኋል? ዌል ሁለት አይነት ማግኔት አለ ካላችሁ ትክክል ናቸው። ምንድን ናቸው እነዚህ? አንደኛው ፐርማነንት ማግኔት የምንለው ነው። ሁለተኛ ደግሞ ኤሌክትሮ ማግኔት የምንለው ነው ማለት ነው። ፐርማነንት ማግኔት የምንለው ከስሙ መረዳት እንደምንችለው ማግኔቲክ ፊልዱም ፐርማነንትሊ ምን ያደርጋል? ክሪኤት ያደርጋል። ሶ ፐርማነንት የሆነ ማግኔቲክ ፊልድ አለን ማለት ነው። ፐርማነንት ማግኔቶችን በብዛት የምንሰራው ከፌሮ ማግኔቲክ ማቴሪያሎች ነው። በተለይ ደግሞ ሃርድ ፌሮ ማግኔቲክ ማቴሪያል የምንለው አለ። ፎር ኢንስታንስ አልኒኮ የሚባል አለው ያለ አልሙኒየም፣ ኒኬል እና ኮባልትን የሚይዝ ከአይረን በተጨማሪ ማለት ነው። ሶ አይረንን፣ ኒኬልን፣ ኮባልትና አልሙኒየምን አንድ ላይ ስታደባልቁ የምትፈጥሩት አሎይ አልኒኮ ይባላል። ከዚህ ማግኔቶች ፐርማነንት ማግኔቶች ይሰራሉ ማለት ነው። በተጨማሪ ፌረት የሚባሉ አሉ። እነሱንም አሎዮች ናቸው አይረንን የሚይዙ። ከነዚህ ማቴሪያሎች ፐርማነንት ማግኔቶችን መስራት እንችላለን ማለት ነው። ኤሌክትሮማግኔት ደግሞ የምንላቸው ፐርማነንት የሆነ ማግኔቲክ ፊልድ ፕሮዲስ የማያደርጉ፣ ከረንት ስትሰጧቸው ማግኔት ይሆናሉ። ከረንት ደግሞ በማይኖራቸው ጊዜ ምንም አይነት ማግኔቲክ ፊልድ ፕሮዲስ አያደርጉም ማለት ነው። ሌላው እዚህ ጋር ኢሜጁ ላይ እንደምታዩት 5 አይነት ፐርማነንት ማግኔቶች ተቀምጠዋል። የመጀመሪያው የፐርማነንት ማግኔት አይነት ሆርስ ሹ ማግኔት የምንለው ነው። ሆርስ ሹ ማግኔት የምንለው ነው። ሌላኛው ሪንግ ማግኔት የምንለው ነው። ሼፑን እንደምታዩት ሪንግ ነው ወይም ሰርኩላር ሼፕ ስላለው ያንን ሪንግ እንለዋለን ማለት ነው። በመቀጠል ዩ ሼፕ ማግኔት የምንለው ነው። እነዚህ ሁሉ በስማቸው መሰረት በማድረግ ነው ማለት ነው የምንሰይማቸው። ዩ ሼፕ ስለሆነ ዩ ሼፕ አልነው። ይሄ ደግሞ ሬክታንጉላር የሆነ ስለሆነ ባር አልነው። ሲሊንደሪካል ደግሞ ሲሆን ሲሊንደሪካል ማግኔት እንለዋለን ማለት ነው። ሶ እነዚህን ሁሉ አንድ የሚያደርጋቸው ምንድነው? ፐርማነንት የሆነ ማግኔቲክ ፊልድን ፕሮዲስ ማድረጋቸው ነው። ስለዚህ ፐርማነንት ማግኔት ናቸው። በቀኝ በኩል ደግሞ ያለውን ኢሜጅ ስትመለከቱ ኤሌክትሮማግኔቶችን ነው የምታገኙት ማለት ነው። ኤሌክትሮማግኔት ላይ ኤሌክትሮማግኔቶች ከሶፍት ፌሮማግኔቲክ ማቴሪያሎች ነው የሚሰሩት። ሶፍት ፌሮማግኔቲክ ማቴሪያል ማለት ሃርድ የሆነውን ፌሮማግኔቲክ ማቴሪያል አኒል ስታደረጉት፣ ሂት ትሪትመንት ስትሰጡት ያንን ፕሮፐርቲውን የሃርድ ፌሮማግኔቲክ ያላቸውን ፕሮፐርቲ ይተውና ሶፍት ፌሮማግኔቲክ ይሆናል። ያ ማለት በቀላሉ ዲማግኔታይዝ ታረጉታላችሁ። የዛን ያሉ ደግሞ በቀላሉ ምን ያደርጋል? ማግኔታይዝ ይሆናል። ሶ የሆነ ኤክስተርናል ማግኔቲክ ፊልድ ስታስቀምጡት ማግኔታይዝ ይሆናል። ነገር ግን ያን ኤክስተርናል ማግኔቲክ ፊልድ ስታጠፉት ደግሞ ማግኔቲክ ፕሮፐርቲውን ይተዋል። ያ ሶፍት ፌሮማግኔትስ ይባላሉ። ሶፍት ፌሮማግኔቶችን ተጠቅመን ኤሌክትሮማግኔቶችን ፕሮዲስ እናደርጋለን። ለምሳሌ እዚህ ጋር እንደምታዩት ምን ይታያቸዋል? ዩሲ ኔል ሚስማር ይታያቸዋል። ሶ እዚህ ሚስማር ላይ ሽቦ በመጠምጠምና የሽቦውን
ሁለት ተርሚናሎች ከባትሪ ጋር በማገናኘት በጣም ሲምፕል የሆነ ኤሌክትሮማግኔት መስራት ይቻላል ማለት ነው። ሶ ሰርኪዩቱ ክሎዝድ ሰርኪዩት ነው። ስለዚህ ከረንት ፍሎ ያደርጋል። እዚህ ጋር እንደምታዩት በቀይ አሮ እንደምትመለከቱት ይሄ ከረንት ነው። ይሄ ከረንት በኮይል ውስጥ በሚንቀሳቀስበት ጊዜ ፕሮዲስ የሚያደርገው ማግኔቲክ ፊልድ አለ ማለት ነው። ያ ማግኔቲክ ፊልድ ነው ይህንን ሚስማር ኤሌክትሮማግኔት እንዲሆን የሚያደርገው። አጠገቡ ደግሞ ያለው ኢሜጅ የሚያሳያችሁ እነዚህ ኤሌክትሮማግኔቶች ፕሮዲስ የሚያደርጉትን ማግኔቲክ ፊልድ ላይን ነው የሚያሳያችሁ። ማግኔቲክ ፊልድ ላይን ምንድን ነው የሚለውን በሚቀጥሉ ስላይዶች ላይ በደንብ እናየዋለን። ለአሁኑ ግን ኤሌክትሮማግኔቶች ፕሮዲስ የሚያደርጉት ማግኔቲክ ፊልድ ላይኖች ይህን ይመስላል ማለት ነው። ኖርዝ ፖላቸው እዚህ ጋር እንደምታዩት ኖርዝ ፖል አለ፣ ሳውዝ ፖል አላቸው። ከኖርዝ ፖል ተነስቶ ወደ ሳውዝ ፖል ነው ማለት ነው የሚሄደው ምኑ ማግኔቲክ ፊልዱ። እሺ ተማሪዎች፣ ስለዚህ ስለ ፐርማነንትና ኤሌክትሮማግኔት ይህን ያህል ካየን መሬት ደግሞ ማግኔቲክ ፊልድ እንዳላት ምን ያህሎቻችሁ ታውቃላችሁ? መሬት የራሷ የሆነ ማግኔቲክ ፊልድ አላት። ያንን ማግኔቲክ ፊልድ ደግሞ እንዴት ክሬኤት ይሆናል የሚለውን እናያለን። ያንን ለራሳችሁ ውስጥ የተዋሉ ጥያቄ በዲስከሽን ኩዌስችን መልክ የመጀመሪያው ጥያቄ ይህን ነው የሚጠይቃችሁ፣ መሬት እንዴት አድርጋ ነው ማግኔቲክ ፊልዷን ፕሮዲስ የምታደርገው ነው የሚለው። ሶስት ይህንንም ለመመለስ ሞክሩ። እንዲሁም ይሄ የእርዝ ማግኔቲክ ፊልድ ምንድን ነው ጠቀሜታው፣ ለምንድን ነው የሚጠቅመው የሚለውን አብራችሁ አያይዛችሁ እንድትመልሱ ቪዲዮን ፖዝ አድርጉና ሁለቱን ጥያቄዎች ለራሳችሁ ሞክሩ። መልሱ ምንድነው የሚሆነው? የመጀመሪያው ጥያቄ እንዴት ነው የእርዝ ማግኔቲክ ፊልድ ፕሮዲስ የሚሆነው ነው የሚለው። መሬት ጂኦግራፊ ላይ እንደምታውቁት ዋና ሶስት ሌየሮች አሏት። ክረስት የምንለው አለ፣ የመሬት አውተር ሌየሩ ነው። ቀጥሎ ደግሞ ማንትል የምንለው አለ። ከማንትል ቀጥሎ ደግሞ ኮር የምንለው አለ። ኮር ደግሞ ለሁለት ይከፈላል። የእርዝ ኮር ኢነር እና አውተር ኮር የሚባሉ ሁለት ሌየሮች አሉት። የመሬት ኢነር ኮር በጣም ሶሊድ የሆነ ዴንስ የሆነ ፓርት ነው። ከሶሊድ ኒኬል እና አይረን ነው የሚሰራው። ኦን ዲ አዘር ሃንድ አውተር ኮር ደግሞ ሞልተን ከሆነ አይረን እና ኒኬል የሚሰራ ፈሳሽ የሆነ ሞልተን የሆነ የመሬት ሌየር ነው ማለት ነው። በዚህ በአውተር ሌየር ውስጥ በአውተር ኮር ውስጥ ያለው ሞልተን አይረን ኤንድ ኒኬል በውስጡ ፍሪ ኤሌክትሮኖችን ይይዛል። ምክንያቱም ሜታሎችን መልት በምታደርጉበት ጊዜ የሜታሉ አውተር ሌየር ላይ የሚገኙ ኤሌክትሮኖች አዮናይዝ ይሆናሉ ወይም ኢሚት ይሆናሉ ከአተሙ። ምክንያቱም ከፍተኛ የሆነ ተርማል ኢነርጂ ስለሚያገኙ ማለት ነው። ያንን ኢነርጂ በመጠቀም አተሙን ለቀው ይወጣሉ። በዚህን ጊዜ ሞባይል ወይም ፍሪ ኤሌክትሮን እንላቸዋለን። ይህም ፕሮሰስ አዮናይዜሽን የምንለው ነው። እነዚህ ፍሪ ኤሌክትሮኖች ወይም ሞባይል ኤሌክትሮኖች በከፍተኛ መጠን ከአይረኑ እና ከኒኬል ውስጥ አዮናይዝ ሆነው ከወጡ በኋላ ምን ይፈጥራሉ ማለት ነው? ኮምቢኔሽን ኦር ሚክስቸር ኦፍ ፍሪ ኤሌክትሮንስ ኤንድ አዮናይዝድ አይረን ኤንድ ኒኬል ይሰጡናል ማለት ነው። መሬት ደግሞ በአክሲሷ ላይ እንደምትሽከረከር ሁላችንም እናውቃለን። የእርዝ አክሲስ በ23.5 ዲግሪ ቲልት ያደረገ ነው። በዛ አክሲስ ሮቴት ታደርጋለች። ሮቴት በምታደርግበት ጊዜ መሬት ላይ የሚገኘው ሊኪዶች በሙሉ ይሄንን ሮቴሽን ተከትለው ሙቭ ያደርጋሉ። ለምሳሌ የእርዝ አትሞስፌር ይሄንን ሮቴሽን የዚህ ሮቴሽን ኢፌክት አለው ማለት ነው፣ ይሽከረከራል። ዊንድ የምንለው አንዱ ያ ነው ምክንያቱ ማለት ነው። የአውተር ኮሩ ሊኪድ ስለሆነ መሬት በአክሲሷ ላይ በምትሽከረከርበት ጊዜ እሱም አብሮ ሮቴት ያደርጋል፣ ሙቭ ያደርጋል። በውስጡ ያሉት ኤሌክትሮኖች አብሮ ሙቭ ያደርጋሉ ማለት ነው። ኤሌክትሮኖች ወይም ኢን ጀነራል ቻርጅድ ፓርቲክሎች ደግሞ ፍሎ በሚያደርጉበት ጊዜ ከረንት ፕሮዲስ ያደርጋሉ ብለናል። ይሄ ከረንት ደግሞ ምን ክሬት ያደርጋል? ማግኔቲክ ፊልድ ክሬት ያደርጋል። በአንድ ኮንዳክተር ውስጥ ከረንት ፍሎ በሚያደርግበት ጊዜ ሁል ጊዜ ማግኔቲክ ፊልድ ፕሮዲስ ይሆናል። የእርዝ አውተር ኮር ሙቭ በሚያደርግበት ጊዜ ኤሌክትሮኑንም ነው አብሮ ሙቭ የሚያደርገው የሚሽከረከረው። ያ ከረንት ማግኔቲክ ፊልድ ፕሮዲስ ያደርጋል። መሬት ማግኔቲክ ፊልዷን ክሬት የምታደርገው አውተር ኮሯ ላይ ያለው ሊኪድ የሆነ ሞልተን የሆነው የአይረንና የኒኬል ሚክስቸር ሙቭ በሚያደርግበት ጊዜ ነው ማለት ነው። ማግኔቲክ ፊልዷ በዚህ ሁኔታ የሚፈጠር ከሆነ ይሄ ማግኔቲክ ፊልድ ምንድን ነው መሬትን የሚጠቅማት? ዋትስ ዘ አፕሊኬሽን ኦፍ እርዝስ ማግኔቲክ ፊልድ የሚለውን እንይ። የእርዝ ማግኔቲክ ፊልድ ከመሬት ተነስቶ ላይክ ሚሊየንስ ኦፍ ኪሎሜትርስ የሚያካልል በጣም ሰፊ የሆነ ሪጅን ክሪኤት ያደርጋል። ይህን ሪጅን
ማግኔቶስፌር እንለዋለን። ማግኔቶስፌር እርዝን ሰራውንድ አድርጎ የሚገኝ ሪጅን ነው። ሶ ፒክቸሩ ላይ እንደምታዩት ከስር በግራ በኩል ያለው ፒክቸር ይሄንን መሬት ፕሮዲስ የምታደርገውን ማግኔቲክ ፊልድ ኢን ተርምስ ኦፍ ማግኔቲክ ፊልድ ላይን ሪፕሬዘንት ያደርጋል። በቀኝ በኩል ደግሞ የምታዩት አርቲስቲክ የሆነ ሪፕሬዘንቴሽን ነው። በሰማያዊ ከለር የምታዩት ፓርት የመሬት ማግኔቶስፌር ነው። ሶ የመሬት ማግኔቶስፌር መሬትን ልክ እንደ ብላንኬት ከቨር አድርጎ የሚሸፍን የመሬት አንዱ ሌየር ነው ማለት ነው። ሶ ይሄ ሌየር ምንድነው ጠቀሜታው? ከፀሐይ ኢሚት የሚደረጉ በጣም ሃርምፉል የሆኑ በጣም ኢነርጃይቲክ የሆኑ ፓርቲክሎች አሉ። ለምሳሌ ኮሮናል ማስ ኢጀክሽን የምንለው አንድ መጥቀስ እንችላለን። ሶላር ፍሌር የምንላቸው አሉ። እነዚህ ሁሉ በጣም ኢነርጃይቲክ የሆኑ ዲስቻርጆች ናቸው። እነዚህ ዲስቻርጆች በቀጥታ የመሬት ሰርፌስ ላይ ከደረሱ ከፍተኛ የሆነ ዳሜጅ ያደርሳሉ ማለት ነው። ያ ማለት ለምሳሌ ኤሌክትሮኒክሶችን ዲስትሮይ ያደርጋሉ፣ ኤሌክትሪካል ሰርኪቶችን ፍራይ ያደርጋሉ ማለት ነው። ሶ ምንም አይነት ኤሌክትሮኒክስ ላይክ ስልካችሁ ሊሆን ይችላል፣ ሞባይላችሁ ሊሆን ይችላል፣ ቲቪ ሊሆን ይችላል፣ ማንኛውም ኤሌክትሮኒክስ መስራት አይችልም ማለት ነው። በተጨማሪ ደግሞ ማንኛውም አይነት ህይወት ያለው ነገርም ሰርፌሱ ላይ ኤግዚስት ማድረግ አይችልም ኢንክሉዲንግ ሂውመንስ ማለት ነው። ምክንያቱም ከመሬት የሚነሳው ይሄ ኢንጀክሽን በጣም ፓወርፉል እና በጣም ዴንጀረስ ስለሆነ በቀላሉ ህይወት ያላቸው ነገሮችን ማጥፋት የሚችል ነው። ሶ እነዚህን ነገሮችን በሙሉ ፕሮቴክት የሚያደርግ የሚከላከል ሌየር ነው ማለት ነው ማግኔቶስፌር። ሶ ማግኔቶስፌር መሬት ላይ ያሉ ህይወት ያላቸው ነገሮች በሙሉ ኤግዚስት እንዲያደርጉ ትልቅ አስተዋጽኦ አላቸው። እኔና እናንተ በመሬት ላይ በሰላም እንድንኖር ከፍተኛ የሆነ አስተዋጽኦ ይወጣል ማለት ነው። ሶ ስለ ማግኔቶስፌር ይሄንን ካለን ልክ እንደ ማንኛውም ማግኔቲክ ፊልድ የመሬትን ማግኔቲክ ፊልድ ኖርዝ እና ሳውዝ ፖል አለው። ኖርዝ እና ሳውዝ ፖል አለው። ሆኖም የመሬት ማግኔቲክ ኖርዝ እና ሳውዝ ፖል ከመሬት ጂኦግራፊክ ሳውዝ እና ኖርዝ ፖል ጋር የተለያየ ነው ወይም ተቃራኒ ነው ማለት እንችላለን። ይሄን ስል ምን ማለቴ ነው? የመሬት ማግኔቲክ ኖርዝ ፖል የሚገኘው በመሬት ጂኦግራፊክ ሳውዝ ፖል ላይ ነው። በመሬት ጂኦግራፊክ ሳውዝ ፖል ላይ ነው። እዚህ ፒክቸር ላይ እንደምታዩት መሬት አለ። በመሬት ዙሪያ ደግሞ ማግኔቲክ ፊልድ ላይኖች ተስለዋል። ሶ እዚህ ጋር ጂኦግራፊክ ኖርዝ ፖል ነው። ይሄ እዚህ ጋር ጂኦግራፊክ ኖርዝ ፖል ነው። ይሄ ደግሞ ጂኦግራፊክ ሳውዝ ፖል ነው። የመሬት ማግኔቲክ ኖርዝ እና ሳውዝ ፖል ደግሞ ፍሊፕ ያደርጋል፣ ተቃራኒ ነው። ያ ማለት ይሄ ሳውዝ ይሆናል፣ ይሄ ደግሞ ኖርዝ ይሆናል ማለት ነው። ስለዚህ የመሬት ጂኦግራፊክ ኖርዝ ፖላ ለማግኔቲክ ሳውዝ ፖሉ ጋር ተመሳሳይ ነው፣ እንዲሁም ቫይስ ቨርሳ ማለት ነው። ሌላው ስለ ማግኔቲክ የመሬት ማግኔቲክ ፊልድ ይሄን ይመስላል ካለን ማግኔቲክ ፊልድ ጀነራሊ ምን አይነት ፕሮፐርቲዎች አሉት የሚለውን እንዲሁም ከኤሌክትሪክ ፊልድ ጋር ደግሞ ያለውን ዲፍረንስ በደንብ አድርገን እናያለን። ሶ የመጀመሪያው ፖይንት ምንድነው? ማግኔቲክ ፊልድ ኤግዚስት የሚያደርገው በከረንት ዙሪያ ነው፣ ወይም ሙቭ በሚያደርጉ ቻርጅድ ፓርቲክሎች ዙሪያ ነው። ቅድም መጀመሪያ አካባቢ ላይ ለመጥቀስ ሞክሬ ነበረ። ስቴሽነሪ የሆነ ቻርጅ ኤሌክትሪክ ፊልድ ፕሮዲስ ያደርጋል ብያቸዋለሁ። ይሄ ስቴሽነሪ የሆነው ቻርጅ ደግሞ አት ኮንስታንት ቬሎሲቲ ሙቭ በሚያደርግበት ጊዜ ከረንት ፕሮዲስ ያደርጋል ብለናል። ይሄ ከረንት ማግኔቲክ ፊልድን ፕሮዲስ ያደርጋል። ሶ ማግኔቲክ ፊልድ የሚኖረው በፐርማነንት ማግኔቶች ዙሪያ ወይም ከረንት በሚይዙ ኮንዳክተሮች ዙሪያ ነው ማለት ነው። በዚህ ማግኔቲክ ፊልድ ውስጥ ደግሞ ማግኔቲክ ፎርስ የምንለው ነገር አለ። ያ ማለት በአንድ ኦብጀክት ማግኔቲክ ፊልድ ውስጥ የሆነ ሌላን ኦብጀክት ሌላን ማግኔት ወይም ሌላ ማግኔቲክ የሆነን ማቴሪያል ላይክ አይረን ለምሳሌ ብታስቀምጡ ሪፔል ኦር አትራክት ያደርጋል ቤዝድ ኦን ዲፔንዲንግ ኦን ፖላሪቲ ማለት ነው። ሌላው ማግኔቲክ ፊልድ ቬክተር ኳንቲቲ ነው። ያ ማለት ዳይሬክሽን እና ማግኒቲዩድ አለው ማለት ነው። ዳይሬክሽኑ ከኖርዝ ፖል ወደ ሳውዝ ፖል ነው ፖይንት የሚያደርገው አውትሳይድ ዘ ማግኔት። ይህንን በዲያግራም በኋላ እናየዋለን። ግን የማግኔቲክ ፊልድ ዳይሬክሽኑ ከኖርዝ ፖል ቱ ዘ ሳውዝ ፖል ነው አውትሳይድ ዘ ማግኔት። ኢንሳይድ ዘ ማግኔት ደግሞ ሲሆን ፍሮም ዘ ሳውዝ ፖል ቱ ዘ ኖርዝ ፖል ይሆናል ማለት ነው። የማግኔቲክ ፍላክስ ዴንሲቲ ኤስአይንቱ ቴስላ ነው። ከቴስላ በተጨማሪ ደግሞ ጋውስ የምንለው ዩኒት አለ። እዚህ ጋር ቴስላ እና ጋውስ ምን አይነት ሪሌሽንሺፕ አላቸው የሚለው የምታዩት ነው ማለት ነው። አንድ ቴስላ ከ10 ዘ ፓወር ኦፍ 4 ጋውስ ጋር እኩል ነው ማለት ነው። ሌላው በኤሌክትሪክ ፊልድ እና በማግኔቲክ ፊልድ መካከል ያለው ዲፍረንስ ምንድን ነው የሚለውን
ዌል የመጀመሪያው ዲፍረንሳቸው ምንድነው? ኤሌክትሪክ ፊልድ የሚለካው ወይም ሜዥር የሚደረገው በኒውተን ፐር ኮለምብ ነው። በኒውተን ፐር ኮለምብ ነው። የማግኔቲክ ፊልድ ደግሞ በቴስላ ነው የሚለካው ማለት ነው። በቴስላ ሶ በዩኒት ይለያያሉ ማለት ነው። የመጀመሪያው ዲፍረንሳቸው ይሄ ነው። ሌላው ደግሞ ዲፍረንሳቸው ምንድነው? ኤሌክትሪክ ፊልድ ኤግዚስት የሚያደርገው በስቴሽነሪ ቻርጅ ዙሪያ ነው። ስቴሽነሪ ቻርጅ ካላችሁ በሱ ዙሪያ ኤሌክትሪክ ፊልድ ኤግዚስት ያደርጋል። ማግኔቲክ ፊልድ ደግሞ ኤግዚስት የሚያደርገው በስቴሽነሪ ቻርጅ ዙሪያ ሳይሆን ሙቭ በሚያደርግ ቻርጅ ዙሪያ ነው። ያ ማለት በሌላ ነገር በከረንት ዙሪያ ነው ማለት ነው። በከረንት ዙሪያ ነው። ሌላው ላይክ ቻርጆች ሪፔል ይደራረጋሉ፣ አንላይክ ቻርጆች አትራክት ይደራረጋሉ። ጀስት ላይክ ዛት ማግኔቲክ ፖሎችን ተመሳሳይ ማግኔቲክ ፖሎች ሪፔል ይደራረጋሉ፣ ተቃራኒ ደግሞ አትራክት ይደራረጋሉ ማለት ነው። ይሄ አክቹዋሊ የሚያመሳስላቸው ነገር ነው። ሌላው ኤሌክትሪክ ፊልድ ላይ ሲንግል ፖል ወይም ደግሞ ሲንግል ቻርጅን አይሶሌት ማድረግ እንችላለን። በዚህ ምክንያት ኤሌክትሪክ ፊልድ ኤሌክትሪክ ሞኖፖል ይኖረዋል ማለት ነው። ፖዚቲቭ ቻርጅን ለብቻው አይሶሌት አድርገን ማግኘት እንችላለን። ኔጌቲቭ ቻርጅንም ለብቻው አይሶሌት አድርገን ማግኘት እንችላለን። ወደ ማግኔቲክ ፊልድ ጋር ግን ስንመጣ ሁል ጊዜ ዳይፖል ብቻ ነው የሚኖረን። ዳይፖል ማለት ከስሙ እንደምትረዱት ዳይ ማለት ሁለት እንደማለት ነው። ፖል ደግሞ ፖል ነው። ሶ ሁለት ፖሎች አሉት ማለት ነው። እነዚህ ሁለት ፖሎች ኖርዝ እና ሳውዝ ፖሎች ናቸው ማለት ነው። ሶ ማግኔቲክ ሞኖፖል ኤግዚስት አያደርግም። ኤሌክትሪክ ሞኖፖል ግን ኤግዚስት ያደርጋል። ያ ሌላኛው ዲፍረንሳቸው ነው ማለት ነው። ሌላው ኤሌክትሪክ ፊልድ ከፖዚቲቭ ቻርጅ ይነሳል፣ ወደ ኔጌቲቭ ቻርጅ ይሄዳል። ሶ ፖዚቲቭ ቻርጁ አስ ሶርስ አክት ያደርጋል፣ ኔጌቲቭ ቻርጁ ደግሞ አስ ሲንክ አክት ያደርጋል ማለት ነው። ሆኖም ግን ከፖዚቲቭ ተነስቶ ወደ ኔጌቲቭ ይሄድ እንጂ ተመልሶ ከኔጌቲቭ ወደ ፖዚቲቭ አይሄድም። ያ ማለት ሁል ጊዜ ኔጌቲቭ ቻርጁ እንደ ሲንክ ነው አክት የሚያደርገው። ኤሌክትሪክ ፊልዱ በፖዚቲቭ ቻርጁ ፕሮዲስ ከተደረገ በኋላ እንዳለ ኮንቨርጅ የሚያደርገው ኔጌቲቭ ቻርጁ ላይ ነው። ሶ ኤሌክትሪክ ፊልድ ላይኖች ሉፕ ክሪኤት አያደርጉም ማለት ነው። ሉፕ ክሪኤት አያደርጉም። ማግኔቲክ ፊልድ ላይ ግን ስንመጣ ማግኔቲክ ፊልድ ላይኖቹ ከኖርዝ ፖል ይነሳሉ፣ ትዋርድ ሳውዝ ፖል ይሄዳሉ። ይሄ አውትሳይድ ደ ማግኔት ሲሆን ነው። ኢንሳይድ ደ ማግኔት ደግሞ ሲሆን ከሳውዝ ይነሱና ወደ ኖርዝ ይሄዳሉ። ይሄ ማለት ክሎዝድ ሉፕ ይፈጥራሉ ማለት ነው። ምኖች? ማግኔቲክ ፊልድ ላይኖች ክሎዝድ ሉፕ ይፈጥራሉ። ኤሌክትሪክ ፊልድ ላይኖች ደግሞ ክሎዝድ ሉፕ አይፈጥሩም ማለት ነው። ሶ ይሄ ዋናው ኢምፖርታንት የሆነው ዲፍረንሳቸው ነው ማለት ነው። ስለዚህ ተማሪዎች እዚህ ለሰን ላይ ነበረን ቆይታ ይሄን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቢኤም ቨርቹዋል አካዳሚ የምን ጊዜም ተቀዳሚ ምርጫችሁ እንዲሆን እያሳሰብኩ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከሚቀጥለው ሌሰን ድረስ መልካም ቆይታ ይሆንላችሁ።